የተወደዳችሁ የሁሉ ገበያ አድማጭ ተመልካቾች በአሜሪካ እስራኤል ኢራን ጦርነት ዙሪያ አዳዲስ አጫጭር መረጃዎችን ይዤላችሁ ቀርቤያለሁ። መልካም ቆይታ። ላይክ እና ሰብስክራይብ እንዳይረሳ። የኢራን አብዮታዊ ዘብ IRGC የኔታንያሁን ቢሮ ኢላማ በማድረግ ማጥቃቱን ገልጿል። የኢራን አብዮታዊ ዘብ አሁን በሰጠው መግለጫ የኔታንያሁ ቢሮና የእስራኤል አየር ኃይል አዛዥ ዋና መስሪያ ቤትን በሚሳኤል መምታቱን ገልጿል። በጥቃቱ የእስራኤል ጠቅላይ ሚኒስትር ጉዳት እንደደረሰባቸው የኢራን ሚዲያዎች ቢዘግቡም እስራኤል ግን ወዲያው አስተባብላለች። በተመሳሳይ መረጃ በኩዌት በርካታ የአሜሪካ የጦር አውሮፕላኖች ተከስክሰዋል። የአሜሪካ ጦር 3 ተዋጊ ጀቶቹ በስህተት በኩዌት አየር መከላከያ ተመተዋል ብለዋል። ኢራን ጄቶቹን በሚሳኤል አነደድኳቸው ብላለች። በሌላ በኩል የኩዌት መከላከያ ሚኒስትር ዛሬ ጠዋት በርካታ የአሜሪካ የጦር አውሮፕላኖች በኩዌት ግዛት ውስጥ እንደተከሰከሱ ገልጸዋል። የአውሮፕላኖቹ አብራሪዎች እና ረዳቶች በሙሉ በሕይወት የተረፉ ሲሆን በአሁኑ ወቅትም በጥሩ ጤንነት ላይ እንደሚገኙ ተገልጿል። ይህ አደጋ የተከሰተው በኢራንና በጎረቤት ሀገራት መካከል ያለው ግጭት እየተባባሰ በመጣበት ወቅት ነው ሲል ቢቢሲ ዘግቧል። ቢቢሲ እና ሮይተርስ እንደዘገቡት ከሆነ ኤፍ-15 የጦር አውሮፕላኖች ከጦር ሰፈር አቅራቢያ ወድቀው የሚያሳዩ ተንቀሳቃሽ ምስሎችን በጂኦ ሎኬሽን ተረጋግጧል። በተመሳሳይ ኢራን ጥቃቶች ያለ ምላሽ አይቀሩም ስትል ኳታር አስፈራርታለች። ኳታር ዛሬ ኢራን ለፈጸመችው ጥቃት ዋጋ መክፈል እንዳለባትና ድርጊቱ ያለ ምላሽ እንደማያልፍም አስታውቃለች ሲል አልጄዚራ ዘግቧል። አድማጭ ተመልካቾች የዕለቱ መረጃዎች እነዚሁ ነበሩ። ለተጨማሪ መረጃ ላይክ እና ሰብስክራይብ እንዳይረሳ።